ሰላም ጤና ይስጥልን የእውነት ሚዲያ ተከታታዮቻችን በእውነት ለእውነት ስለ እውነት ትኩስና አዳዲስ መረጃዎችን በየዕለቱ ልናደርሰው ይኸው ተሰይመናል። ስማችን እውነት ተግባራችንም ስማችን ነውና ለእውነት ስንል ትክክለኛውን መረጃ ለእርስዎ ልናደርስ ዝግጅታችንን አጠናቀናል። እውነት ሚዲያ በበሳል ባለሙያዎች ጥልቅ እይታና ትንታኔ ታክሎበት መረጃው ከያለበት ታድኖ ለእርስዎ በሚመጥን መንገድ ተዘጋጅቷል። ገጹን ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አጋርነቱን የሚያሳዩ። ዛሬ የሁላችንንም ቤት የሚያንኳኳውን የገቢ ግብር ጉዳይ እንመለከታለን። ገቢዎች ሚኒስቴር አዲስ መመሪያ ጸድቆ ወደ ስራ ገብቷል። ዝርዝሩን ይሄው ብለናል። ከኪራይ የሚገኘው ገቢ መጠኑ ይፋ መደረጉ ተገለጸ። ከኪራይ በሚገኝ ገቢ የሚከፈል የገቢ ግብር ምጣኔ ይፋ መደረጉን የገቢዎች ሚኒስቴር ገልጿል። የገቢዎች ሚኒስቴር የካቲት 27 ቀን 2018 ዓ.ም ለሕዝብ ይፋ ባደረገው መረጃ ከኪራይ በሚገኝ ገቢ ላይ ተፈጻሚ የሚሆኑ ምጣኔዎችን የፌዴራል የገቢ ግብር አዋጅን ለማሻሻል በወጣ አዋጅ ቁጥር 1395/2017 ላይ በግለሰቦች ኪራይ ገቢ ላይ ተፈጻሚ የሚሆኑ የግብር ምጣኔዎችን በማጣቀስ አሳውቋል። በዚህም መሰረት በግለሰቦች ኪራይ ገቢ ላይ ተፈጻሚ የሚሆኑት ምጣኔዎች እስከ 24,000 ብር የሚደርስ ኪራይ የሚከፈልበት ዓመታዊ ግብር የለም ብሏል። ከኪራይ በሚገኝ ገቢ ላይ ተፈጻሚ የሚሆኑ የግብር ምጣኔዎች ምን ይመስላሉ የሚለውን ስንመለከት የፌዴራል መንግስት የገቢ ግብር አዋጅን ለማሻሻል በወጣው አዋጅ ቁጥር 1395/2017 መሰረት የግለሰቦች የኪራይ ገቢ ግብር ስሌት ላይ ማሻሻያ ማድረጉ ይታወቃል። ይህ አዲስ ምጣኔ በተለይ ከመኖሪያ ቤትም ሆነ ከግል ቤቶች ኪራይ ገቢ የሚያገኙ ግለሰቦች የሚከፍሉትን የግብር መጠን በግልጽ የሚያስቀምጥ መሆኑ ተገልጿል። ሚኒስቴር መስሪያ ቤቱ ከኪራይ የሚገኝ ገቢን በሚመለከት ይፋ ያደረገው የስሌት መረጃ ምን ይመስላል የሚለውን ስንመለከት በአዋጁ መሰረት በዓመት ውስጥ የሚገኝ የኪራይ ገቢ ግብር የሚሰላባቸው ደረጃዎች የሚከተሉት ናቸው። አንደኛ፣ አንድ ግለሰብ በዓመት የሚያገኘው የኪራይ ገቢ እስከ 24,000 ብር ከሆነ ምንም አይነት የገቢ ግብር እንዲከፍል አይገደድም። ሁለተኛ፣ ከ24,001 እስከ 48,000 ብር የገቢ ክልል ውስጥ የሚገኙ አከራዮች 15 በመቶ የግብር ምጣኔ የሚጣልባቸው ሲሆን 3,600 ብር ተቀናሽ ይደረግላቸዋል። ሶስተኛ፣ ከ48,001 እስከ 84,000 ብር የገቢ ክልል ውስጥ የሚገኙ ገቢ 20 በመቶ ግብር የሚታሰብበት ሲሆን ተቀናሽ መጠኑ ደግሞ 6,000 ብር መሆኑ ተገልጿል። ይህ እውነት ሚዲያ ነው። ቤተሰብ ይሁኑ። አራተኛ፣ ከ84,001 እስከ 120,000 ብር የገቢ መጠን የግብር ምጣኔው 25 በመቶ ሲሆን ተቀናሽ መጠኑ 10,200 ብር ሆኖ ተቀምጧል። አምስተኛ፣ ከ120,001 እስከ 168,000 ብር በዚህ ደረጃ የግብር ምጣኔው ወደ 30 በመቶ ከፍ የሚል ሲሆን የ16,200 ብር ተቀናሽ ተጠቃሚ ይሆናሉ። ስድስተኛ፣ ከ168,000 ብር በላይ ከፍተኛ የኪራይ ገቢ የሚያገኙ ግለሰቦች ከፍተኛውን የግብር ምጣኔ ማለትም 35 በመቶ የሚከፍሉ ሲሆን ተቀናሽ መጠናቸውም 24,600 ብር መሆኑ ተገልጿል። እውነት ሚዲያን ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።